ደራሲና ተራኪ ተመስገን ትካው ታረፈ። ለበለጠ የድምፅ ጥራትና ግልጽነት የተረካው ድምፅ በሶፍትዌር አማካኝነት በጥንቃቄ የተስተካከለና የላቀ እንዲሆን ተደርገዋል። እንኳን ወደ እምነት በትውልድ መካከል ስቱዲዮ በደህና መጣችሁ። የዚህ ቻናል ዓላማ ቤተሰቦችን በመንፈሳዊ ጥልቀት በኃላፊነትና በፍቅር እንዲያድጉ መርዳት ነው። ይህ ከእግዚአብሔር የተቀበልነው በእኛ ብቻ እንዳይቀር ነገር ግን በልጆቻችንና ከዚያም በላይ እንዲቀጥል ነው። የዛሬው ርዕስ እኛ የወንድሞቻችን ጠባቂዎች ነን። አዳምና ሔዋን እግዚአብሔርን ባለመታዘዛቸው ምክንያት ኃጢአት በቤተሰባቸው ውስጥ በፍጥነት መሰራጨት ጀመረ። የቃየንና የአቤል ታሪክ ከመጀመሪያዎቹና እጅግ ልብ ከሚሰብሩ ታሪኮች አንዱ ነው። ሁለቱም ወንድማማቾች ለእግዚአብሔር መባ አመጡ። ነገር ግን አቤል ብቻ ተቀባይነት አገኘ። ልዩነቱ የስጦታው አይነት ሳይሆን በውስጣቸው የነበረው የሰጪው ልብ ነበር። አምልኮ በመሠዊያ ላይ በሚቀመጠው ነገር አይለካም፣ በነፍስ ውስጥ ለእግዚአብሔር ተሸንፎ በሚሰጥ ነገር እንጂ። እግዚአብሔር ቃየንን ኃጢአት በደጁ ላይ እንዳደባ ቢያስጠነቅቀውም ቃየን ማስጠንቀቂያውን ችላ አለ። ራሱን ከማዋረድና ከድርጊቱ ከመመለስ ይልቅ ቁጣ፣ ቅናትና ምሬት በልቡ እንዲነግስ ፈቀደ። ይህ ቅናትን በሰው ልጅ ታሪክ ውስጥ የመጀመሪያው ግድያ እንዲፈጸም የገዛ ወንድሙ እንዲገድል አደረገው። ይህ ታሪክ ለእኛ መስተዋት ነው። በሰዎች መካከል የተመዘገበ የመጀመሪያው ግጭት ነው። የመጀመሪያው የቤተሰብ አሳዛኝ ክስተት ነው። አሳዛኙ ነገር ቃየል አቤልን መግደሉ ብቻ አልነበረም። ይልቁንም ቃየል ደም ከመፍሰሱ ረጅም ጊዜ በፊት የእግዚአብሔር ማስጠንቀቂያ ችላ ማለቱ እንጂ። ጸጋ ቀድሞ መጣ። ቃየን ግን እግዚአብሔር የውስጥ ዓለሙ እንዲገዛው ፈቃደኛ አልሆነ። የቃየን የፌዝ ጥያቄ እኔ ወንድሜ ጠባቂ ነኝ በዘመናት ሁሉ ሲያስተጋባ ቆይቷል። ይህ የዘመናት ሁሉ የቸልተኝነት ድምፅ ሲሆን ከኃላፊነት ለመሸሽ የወንድሞቻችንን ችግር ችላ እንድንል ያደርግናል። እግዚአብሔር ግን በዘመናት ሁሉ ለዚህ ጥያቄ ግልጽ ምላሽ ይሰጣል። አዎን፣ የወንድምህ ጠባቂ ነህ። እርሱ በቤተሰብ በማኅበረሰብና በክርስቶስ አካል ውስጥ አስተሳስሮናል። እርስ በርሳችን እንድንዋደድ፣ ደካሞችን እንድንጠብቅና ወንድሞቻችንና እህቶቻችንን እንድንንከባከብ የተቀደሰ ኃላፊነት ሰጥቶናል። በቃየን ደጃፍ ላይ ያደባው ያው ኃጢአት ዛሬም በልባችን ደጃፍ ላይ ያደባል። ችላ ስንባል መባችን ተቀባይነት ሲያጣ ወይም ሌላ ሰው ሲባረክ የቅናት የምቀኝነትና የቁጣ የኩራት ዘሮች ስር ለመስደድ ይዘጋጃሉ። እነዚህ ዘሮች በቶሎ ካልተነቀሉ የቤተሰባችንንና የወዳጆነታችንን ሌላ ቀርቶ የቤተ ክርስቲያናችንን መሠረት ሊያፈርሱ የሚችሉ አጥፊ ዛፎች ሆነው ያድጋሉ። የፊልጵስዩስ መጽሐፍ ከራስ ወዳድነት ምኞት እንድንርቅ ይጠራናል። የሮሜ መጽሐፍ ለወንድማማችነት ፍቅር ይጠራናል። የእግዚአብሔር ሕዝብ እንዲፎካከር አልተጠራም፣ እንዲጠባበቅ እንጂ። ትሑት ልብ ከሌሎች ጋር አይፎካከርም፣ ያገለግላቸዋል እንጂ። ጤናማ ልብ ወንድም ሲወድቅ ደስ አይለውም፣ እንዲመለስ ይጸልያል እንጂ። ፍቅር ስሜት ብቻ አይደለም፣ በተግባር የሚገለጥ ኃላፊነት ነው። መልእክቱን ወደ ራሳችን እናምጣው። ብዙ ቤተሰቦች የቃየንን ታሪክ በዝምታ ይደግሙታል። በደም ሳይሆን በፉክክር፣ በሐሜት፣ በምሬት፣ ባለመቀባበል። ለዚህ ነው የእግዚአብሔር ማስጠንቀቂያ ወደ ሕይወታችን ሲመጣ የዕለት ተዕለት ተግባራችን ሆን አለበት። ለዛም ምላሽ መስጠት ይኖርብናል። ቅናት ሲነሳ ወደ ብርሃን አውጣው። ቁጣ ሲያድግ ለመንፈስ ቅዱስ አስገዛው። እርማት ሲመጣ ራስን ዝቅ አድርግ። ለትዕቢተኛ ልብ አስተማማኝ ቦታ ትዕቢት አይደለም፣ ንስሐ እንጂ። ቤቶች ይህንን ሲለማመዱ ትውልዶች ይለወጣሉ። አብያተ ክርስቲያናት ይህንን ሲለማመዱ አንድነት ያድጋል። እንደ አንድ ሀገር እና ሕዝብ አብረን እናድጋለን። ከእኛ በኋላ የሚመጡ ትውልዶች የቃየንን እርግማን ሳይሆን የክርስቶስ ፍቅርና ትሕትና
ይወርሳሉ። አሜን።